እንደምታዩት አትገቢር አይ እሺ ለማንኛውም ዛሬ ተስፋዬ በጣም ሪስክ ያለው የዩቲዩብ ቪዲዮ ይሰራውና ከቻላችሁ ላይክ ሰብስክራይብ እያደረጋችሁ ሰፖርት አድርጉት እና አሁን የምወስደው ቦታ በጣም ከባድ ቦታ ያው ሰሚት ያላችሁ ሰዎች ታውቁታላችሁ ወደ ዋሻው ገብርኤል አካባቢ ነው የምንሄደውና ቦታው በጣም አደገኛ ነው እኛ ዝም ብለን ነው ለእናንተ ቪዲዮ ነው የምንቀርጸውና ላይክ እንኳን በማድረግ አግዙት እንግዲህ ለማችንን እንግዲህ አሁን ቦታውን እናሳያቸዋለን እየሄድን ነው እንግዲህ ወደ ቦታው እሱ እንዳለው በጣም ላይካችሁ ሰብስክራይባችሁ ያስፈልገናል እና ደግሞ ቦታው ደግሞ ከ200 እስከ 300 ምናምን ጅቦች ይኖርበታል ተብሎ ነው እሱ ዋሻው በጣም ከ200 እስከ 300 በጣም ትልቅ ነው ዋሻው በጣም ትልቅ ስለሆነ እንግዲህ ያው ውስጥ ድረስ እንግዲህ በደንብ ላንገባ እንችላለን ይሄን ቪዲዮ ለመስራት ያሰብነው በጣም ቆይቷል ግን ያው ትንሽ ዝናብ ምናምን እየጣለ ምናምን ስለሆነ ነው አሁን ራሱ ዝናብ እየጣለ ጭቃ ነው እንግዲህ እንደምታዩት ያላችሁ ቦታውን በጣም ጭቃ ነው ምናምን እና ለእናንተ ስንልኛ ማንገባበት ጉርጋድ የለም እናንተ ላይኳን እናንተ አትጨነቁ ምን አለባችሁ እኛ እንጨነቅ እንጂ ለማንኛውም ተከታተሉን በድጋሚ ይኸውላችሁ ጋይስ አሁን የአስፋልቱ በጨረሻ ላይ ደርሰናል እዚህ ጋር እንደምታዩት ከዚህ በኋላ ያለው እዚህ ጋር እንደምታዩት ተራራ ምናምን በዛ አለ እዛ ነው ግን እዛ ጋር ይታያችኋል እዛ ወደዛ ይሄን ተሻግረን ነው የምንሄደው እንግዲህ ከዚህ ጋር ከተራራው ያለውን ቪው ልናሳያችሁ ነው ማለት ነው ነው እስቲ ተከታተሉ አትያያት ይርብን እስኪ አይዞሽ ቪዲዮ ላይ ከመሰጠ እኮ ነው አይዞሽ ካቢሪ ወይኔ አተወደቀት ወይኔ ጋይስ እያያችሁት ነው ጭቃ ነው ይወድ ያሳያችሁ እስቲ እንግዲህ በጣም ጭቃ አለው ቦታው እንግዲህ ዝናብ ስለዘነበ በስማ ቪው ለማሳየት ይይሉዳል አረበለ እንግዲህ ይኸውላችሁ ከዚህ ያለው ቪው እስቲ ምንድነው ቪው የለውም እንዴ እስቲ ወንዝ አለ ከዚህኛው ተሻግረን ወደዚህ ወንዝ ነው ወደዚህ ገና ወንዙን ተሻግረን ነው የምንሄደው ኦኬ ወንዙንም ተሻግረን ነው የምንሄደው እንግዲህ ወንዙን ለመሻገር ነው እንዴ በጣም ከባዱ ፓርት ወንዙ ድልድይ ከሌለ ጉድ ነው ጋይስ እንግዲህ ያለ ነው እንዴት ያለ ነገር ነው እስቲ ወደዚህ ጋር እዚህ ጋር ይመስለኛል እዚህ ያለው በቃ በቃ ዋጣ በስማ ጋይስ በስማ እዛ ዋጣ አረገን ማለት ነው ኦ ማይ ጉድነስ ይወዳችሁ እዚህ ጋር ወንዙ ከዚህ ጋር ታያችሁ አሳያችሁ እዚህ ጋር ከብቶች አሉ አሬ እዛ ጋር ጎመን ምናምን በስባ እዛ ጋር አሻዋ ምናምን ያወጣሉ ፎቶዎች ይጠብቃሉ በጣም ያምራል ቦታው ኦ ጋይስ እንግዲህ ለማንኛውም ወንዙን እንዴት እንደምንሻገሩ አሁን ገና ገብቶናል በዚህኛው በጣም ቦታው በጣም በታች ድልድይ ያለ ይመስለኛል በታች እንሞክር አይደለ በታች እንሞክራለን ድልድይ እዚህ ጋር የለም እንደምታዩት እዚህ ጋር ምናምን ድልድይ የለም ስለዚህ በታች እንሞክራለን በድጋሚ ሰብስክራይብ ምናምን ማድረጋችሁ እንዳይረሳ ሳይሆን እንዳረሱት እንዴ ቻርጅ ቦታን እያያችሁ ነው ጭቃ ገባብኝ ወድቄ ጭቃ ገባብኝ ኧረ በስመ አብ እንግዲህ አልንበላም አንጠጣም ብለን የገዛናት ካሜራ አይ አውጥ እንዲህ አድርጊያታለሁ ካሜራውን አሳያችሁ እስኪ እንግዲህ ጃኒ
ስራ ሲሰራ ልፋት አለው። ሁሉም ነገር ልፋት አለው። በእርግጥ ግን ይሄ ደግሞ በጣም ሪስክ ያለው ነው። ቪዲዮ መቅረጽ አለ፣ ኤዲቲንግ ኤቭሪቲንግ በቃ አለ። ግን ያው ሲሳካ ደግሞ የሆነ በቃ ቀልድ ነው ይመስላችሁ። አሁን እነ ጃኒ ስታይ እኔ ራሱ እንጃ ሰርች ምናምን አድርጋችሁ ቼክ አድርጉ ያለውን ድሮ ጃኒ ምን ላይ ነበር የሚለውን ነገር አድርጉ። ብቻ እኛው ያው ወዳችን ባይቀር እንግዲህ ለማንኛውም ይሄድ አቀር እዚህ ጋር ደግሞ በጣም ያፍሩ ሰላም ነው ጋሺ። ወንዙ ወደዛ ለመሻገር ድልድይ የለም። የት ጋር እዛች ጋር ያለችው? እሺ እናመሰግናለን። እንትን ያውና በዛ ተወርደን። እሺ ጋሽ እናመሰግናለን። ከባዱ ሰዓት አሁን ነው እንግዲህ በጣም አሁን ይሄንን ከተወጣ ነው ማለት በቃ አሪፍ ቪዲዮ ሆነልናል ማለት ነው። እንግዲህ ቪዲዮን ላናቋርጠው እንችላለን። አዎ እንግዲህ ቦታው ላይ እየደረስን ነው እንደምታዩት። ወንዞች አሉ፣ ድልድዩ ደግሞ እስቲ እዛ ስንደርስ እናያለን። በጣም አስፈሪ ነው። አሁን እየፈሩ ነው። ይኸውላችሁ እዚህ ጋር ደግሞ በኋላ እስቲ ይኸውላችሁ እንግዲህ እየደረስን ነው። ለማንኛውም ድልድዩ ደግሞ የብረት ይመስለኛል። የብረት አይመስለኝም፣ ትንሽ ይነቃነቃል። የብረት አይደለም? እንደዛ ነው ያለኝ። ድልድዩ እንደዛ ነገር ነው። የብረት አይደለም ነው። እስቲ የእንጨት ነው የምንድን ነው ምናምን የሚለውን ነገር ከእናንተ ጋር በመሆን ዋሻው ላይ እየደረስን ነው። እንግዲህ ዋሻው ውስጥ ገብተን ያለውን ነገር እናሳያቸዋለን። አይ ጅቦቹን በጅብ ብንገመጥም እንግዲህ ለእናንተ ስንል ነው። ምንም ችግር የለም እንጂ ኖርማል ነው። ምንም ችግር የለም ትላለህ። ኖርማል ነው። ብቻ ተስፉሽ እንግዲህ አንድ እጅህን ለፋሲካ የሚሆን ለነሱ ደግሞ ዛሬ የሙስሊሞች በዓል ነው አይደለ? ዛሬ ሙስሊሞች በዓል ነው። እንግዲህ ለደሱ ጅቦች ሙስሊም ሆኑ ተበላን ነው መላችሁ። እንኳን አደረሳችሁ። በዚህ አጋጣሚ ተከታዮች እኔም ብያለሁ። ምንድን ነው የሚባለው? ኢድ ሙባረክ እንግዲህ ብለናል። ዝም አትበሉ። ጀለስ ደግሞ አሉ አንዴ ምንሽ ነው ሳምቡሳና ምንሽ ነው? ቆይ አይ ብቻ አሁን ለማንኛውም ቦታው ላይ እየደረሰን ነው። እንግዲህ ተስፍሽን እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቷት። እንግዲህ እኔ ሌካ ካሜራማኗ ነኝ እንግዲህ ዛሬ እና ያው ከዚህ በኋላ አብረን ነው የምንቀጥለው። ባባበደ ቪዲዮዎች እንመለሳለን። አሪፍ ቪዲዮዎች እንሰራለን። ገና ይሄ ጅማሬ ስለሆነ ነው እና ይሄ የዚህ ድንጋይ እንትን ይባላል፣ ኳርቴዝ ይባላል። ይሄ ድንጋይ ምንድነው ደግሞ? ኳርቴዝ ነው የሚባለው መሰለኝ። ይሄ ድንጋይ ኳርቴዝ። እንግዲህ ይሄ ድንጋይ እንግዲህ በደንብ ለኮንስትራክሽኖች ምናምን ነው የሚፈለገው። ያው እንግዲህ ወደ ድንጋይ ቀስ እንዳትወጥ። አይዞህ ዋጋር ቦምቦ ግላብ ጋይሶች እንግዲህ ለማንኛውም ይሄንን ነው ደርሰናል። ቦታው ላይ ነው፣ ተከታተሉ። ሪስክ ያለ ቪዲዮ ነው ብላችሁ እናቴ ድረሽ ና ጋይሶች እንግዲህ ይኸውላችሁ ዋሻው እዛ ታችም አለ። በጣም አስፈሪ ነው። ጅቦች አሁን እየጮሁ ነው። ስለዚህ ደግሞ መግባት አልችልም ወደ ታች። ታች እዚህ ጋር ከወረድኩኝ እንግዲህ መበላቴ ነው። ስለዚህ መውረድ አልችልም። እዚች ጋር ከላይ ያለችው መውጫው ነው። እንደሚታያችሁ ከሆነ እታችኛው ትልቁ በታች ነው ያለው።
ይኸውላችሁ ከዚህ ጋር ሊወጡ ይችላሉ ምናልባት አይታወቅም። ርቀት ላይ ሆነን መቅረጽ አለብን። አይ ብዙ የሰው ኃይል ያስፈልገን ነበር እዛ ጋር። ኦ ማይ ጎድነስ ዋሻ በዋሻ እኮ ነው ጋይስ። ይኸውላችሁ ስንትና ስንት ዋሻ እንዳለ 1 2 3 4 5 6 7 ወደ 8 በስማ ናና አንዴ የማወራው ነገር አለ በዚህ አጋጣሚ። እኔ አይደለም ጅብ እኔ ውሻ ስጮህ እፈራለሁ። ገብቷችኋል? ሌላ ነገር አንበሳ ቢመጣብኝ ይሻላል እንጂ አይታችሁታል ጅቡ ምን እንደሚያክል። ብቻ አሳያችሁ ይላችሁ ቢሉ ወደ ቦታው እየሄድን ነው። ና አትፍራ እባክህ እንዳይወጣ። ከወጣን እዚህ ጋር ሆነንም አንፈራም እኮ እና ቢመጣ ሲያማል። ኧረ አይወጣም። ይሄ ዝም ብሎ ነው ማሬን ነው። ብቻዬን ሊያስበላኝ ነው ጋይስ። ይኸው ብቻዬን ሊያስበላኝ ሮጦ ሄደ። ወይኔ ፏፏቴው እንደምታዩት ይሄ ነው። አንደኛ እንግዲህ በጣም ያስፈራል እግዚአብሔር። እና ምን እናድርግ? እንግባ እነዚህ ኖርማል ናቸው። ለእነሱ ስትል በቃ ለእነሱ ስትል በቃ ወዲያ እንደምታዩት እግዚአብሔር ይኸው በቤቴ አለብኝ። ወደ እግዚአብሔር ጋይስ በጣም ፈርቷል። ኧረ በስመ አብ አንተ ጨልም ብሏል፣ አይታይም። ገባ ማርያምን አንድ ጅብ እዛ ጋር አለ። እግዚአብሔር በጣም እሺ እንግዲህ ጋይሶች ይሞክሩ ብያለሁ። እኔ ሞክረው ልሞክረው። ሂድ ዋት በጣም በጣም ሰጥቶ ሰላባት በላይ ዋት ሰምቲን ቦታ የነገታ በጣም ፈሪ ነው። ጋይ ና ተከተለኝ። አልሄድም፣ ከዚህ በላይ አልሄድም። ኧረ ግድ የለም በዚህ ጋና እዛች ጋር እንድረስና አሳያችሁ። እዛች ጋር እርግጠኛ ነህ? ግድ የለም በቻሞተው በዚህ ጋር ቢወጡብንስ? አይወጡም። በዚህ ጋር ነው። ማን ነው በቃ ትንሽ ማርያም ተጋብለን ቃል መተ እንደዚህ አይነት ነገር ግን እንትን ትላለህ። በስማ ወደዛ ለመሮጥም እንኳን አይመችም። ወንዝ ነው ታውቃለህ። ያኛው በጣም ያሰምጣልም። አዎ እንግዲህ እውነት ለመናገር እኔ ፈርቻለሁ፣ ግን ለእናንተ ስል ገባለሁ ብዬ ነበረ። እሱ ፈር አንድ ሰው እግዚአብሔር እዚህ ምናምን አካባቢ የሚኖር ሰው አንድ ሰው ምናምን ብናገኝ በቃ እስቲ ስለ ቦታው አሳየን። በጣም ጥልቅ ነው ዋሻው ደግሞ የሚለውን ነገር እንትን እንል ነበረ። ግን አረጋግጥ እንሞክር፣ ግድ የለን እንሞክር። ኧረ ሌላ ጊዜ ከሰው ጋር መተን እንግዲህ በሌላ ቪዲዮ እንመለሳለን። አዎ እሺ። እንግዲህ ዩቲዩብ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ያው እንዳያችሁት ነው በጣም በሪስክ ወስደን ተሰራ ነው። እንግዲህ ወንዶን ማሳየት ነው። ያያችሁት በደንብ አሳየው።
አዎ እንግዲህ ጋይስ ለማንኛውም በጣም በርዷል። እኔ ቢያንስ እገባለሁ ብዬ አስቤ ነበረ፣ ግን ብቻዬን ፈርቻለሁ። እኔ እውነት ለመናገር ግን በቃ እንደናንተ ስለገባለሁ ብዬ ነበረ። እንግዲህ የዛሬ ቪዲዮአችን በዚህ ተጠናቋል። እንግዲህ ሌላ ጊዜ በአዲስና በምርጥ ቪዲዮ እንገናኛለን። እንግዲህ የመጀመሪያው ቪዲዮ ነው። እንግዲህ ሰብስክራይብ